ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ሰላም በያለንበት ቦታ ይድረሰን አሜን። ዛሬ እንደ እግዚአብሔር እንደ አምላካችን ቅዱስና መልካም ፈቃድ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን እጅግ በጉጉት ከምንናፍቃቸው፣ ከምናያቸው፣ ከምናከብራቸው ሊቃውንት አባቶቻችን መምህራን መካከል በረጅም ዘመን አገልግሎት ብዙ የቤተ ክርስቲያን መምህራንን ደቀ መዛሙርትን ካፈሩልን አባቶቻችን ሊቃውንት መካከል ዛሬ እጅግ የተወደደ ጊዜያቸውን በመስጠት ክቡር መጋቤ ብሉይ ወሐዲስ መምህር መልአከ አማረ ብዙዎቻችን በአካልም በሚዲያም የምናውቃቸው አባታችን ዛሬ እንደ እግዚአብሔር ፈቃድ ከኔ ጋር ተገናኝተናል። መጋቤ ውድ ጊዜዎትን ስለሰጡ እግዚአብሔር ያክብርልኝ ብዬ በምስጋና ጀምራለሁ። ከእርሶ ጋር ከተገናኘን እግዚአብሔር ቢፈቅድ የተወሰነ አሁን በምድራችን ላይ ወይም ደግሞ በእግዚአብሔር ስጦታ ከሆኑት መካከል አንዱ ስጦታ እንግዲህ ለአዳም ሔዋንን ለሔዋን አዳምን የሰጠበት የነገረ ጋብቻ ምስጢር ነው። ሰፊ ትምህርት ነው በቤተ ክርስቲያናችን እና በአጠቃላይ ሰው በጋብቻ ውስጥ ያሉትን ጋብቻን ለመመስረት የሚያስቡትን እስቲ ነገረ ጋብቻን እንዴት አድርገው ይሳሉት? ነገረ ጋብቻን እንዴት አድርገው እንግዲህ ብዙ ጊዜ ትምህርት እንሰጥበታለን፣ ግን ቤተክርስቲያን በብዙ መልኩ ሊቃውንቱ በብዙ ምሳሌውን ቀላል አይደለም እንግዲህ ይነገራል። እርሶም በብዙ ምስጢራውን ያነሱት ይችላሉ እናምናለን። ነገር ግን ይህንን ምስጢር ዛሬ የምናየው ዓለም ደግሞ አክብራ ባለመያዝም በብዙ ውጣ ውረድና በብዙ ፈተናሙ ስላለ ግን እስቲ እንዳጠቃላይ ነገረ ጋብቻ ምንድን ነው? ጋብቻን እንዴት እንመልከተው? አመሰግናለሁ ክቡር ዶክተር ትጉሃን ብዙአየሁ። እርሶም በእርሶ ስቱዲዮ በእውነት እድል ፈንታ ስቱዲዮ ላይ ጋብዘውን ሀሳብ እንዳካፍል ስላደረጉኝ እርሶም በብዙ የትምህርት መስኮች በዚህ በካህናት ማሰልጠኛውም በተለይ በሐዋሳ ታቦር መንፈሳዊ የካህናት ማሰልጠኛም የሚሰጡትን ትምህርት ጠንቅቀን እናውቃለን። እንዲሁም ደግሞ በሐዋሳ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያንም በስብከተ ወንጌል ኃላፊነት እንዲህ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲም ለዘመናት ከዲግሪ እስከ ማስተርስ ድረስ የተማሩ እውነተኛ የቤተክርስቲያን ሊሆኑት እናውቃለን። አሁን አባቶቻችን ሲናገሩ በአፍም በመጣፍም ነበረ የሚሉ፣ አሁን ደግሞ እኛ ትውልዱ አንድ ጨምረንበት በአፍም በመጣፍም በሚዲያም ብለን ጨምረንበታል ማለት ነው። ስለዚህ ይህንን ሚዲያ የምትከታተሉ ሁላችሁም አንዱ ዘመኑ ከሰጠን እኛ ወደ ዘመኑ እንዳንሄድ ነው እንጂ ዘመኑን ወደኛ ጎትቶ ማምጣት የአባቶቻችን ስርዓት ነው። ለምሳሌ ዘመነ ሰማዕታት ብለን የምንጠራው አባቶቻችን ለሃይማኖታቸው ሲሉ ዋጋ ከፍለው አንገታቸውን ለስለት ደረታቸውን ለጦር ሰጥተው ሃይማኖታቸውን ያጸኑበት ያ ዘመነ ሰማዕታት ብሎ ይጠራል። አሁን ዘመኑን ጎትተው ወደ እነሱ አመጡት ማለት ነው እና እኛ ወደ ዘመኑ እንዳንሄድ ነው ችግሩ እንጂ ዘመኑን ወደኛ አምጥተን በዘመኑ መጠቀም፣ ዘመኑ እኛን እንዳይጠቀምብን መጠንቀቅ፣ እኛ ግን በዘመኑ ተጠቅመንበት ማለፍ ትልቅ ነገር ነው፣ ለትውልድ መድረስ ነው እና በእውነት ይህንን ሚዲያ የምታዩ ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ። ምን በሉ ምን ነው የሆነ ድቃቅ ሳንቲም ለመለቃቀም ሳይሆን ሰማያዊውን ህይወት እዚህ ጋር ፖለቲካ አይተላለፍበትም፣ ምድራዊ ነገር አይተላለፍበትም። የሚተላለፍበት የእግዚአብሔር ቃል ነው። እድል ፈንታ ነው። ይሄም ደግሞ አንዱ እድል ፈንታ ነው። ሚዲያ በራሱ እድል ነው፣ የዚህ ትውልድ እድል ነውና ይህንን መጠቀም ይገባል። ስለዚህ ይሄንን በዚህ በኩል ወንጌልን በተለያዩ መምህራን በተለይ እርሶን ጨምሮ በተለያየ አውድ ማስገንዘብ ማስተማር ይገባል በሚል ይህንን መጀመርዎት በጣም የሚበረታታ ነው። በነገራችን ላይ በዚህ ዘመን ብዙ መምህራን አይናማ ሊቃውንት የሚባሉ መምህራን ሁሉ እንዲህ አይነት ሚዲያዎችን ተጠቅመው እያስተማሩ ነው። በጣም በአካል ማናውቃቸው ግን ትምህርቶቻቸው የሚደርሱ በእንደዛ አይነት እና እንዲህ አይነት ስራዎች በጣም ሊበረታቱ ይገባል። ምናልባት እዚህ ጋር ደጋግሜ የተናገሩኝ መሆን ያለበትና እያንዳንዳችንን ቤታችን ተቀምጠን ለትውልዱ የምንደርስበት ትውልዱን ቤቱ ተቀምጦ እግዚአብሔር ከሱ ጋር እንደደረሰ ያረጋግጥበት መንገድ ይህ መሆኑን ተረድተን ሁላችን ይህንን ሚዲያ እንድንከታተል ከወዲሁ ጋብዛለሁ። ከዛ ሲቀጥል ወደ ጥያቄው ሲመጣ እንግዲህ ነገረ ጋብቻ እንዴት ይታያል ነው ዋናው ሐሳብ። እንግዲህ በጣም የሚገርመኝ ጋብቻ እግዚአብሔር ድምፁን ያሰማበት ሶስት ጊዜ በመጀመሪያ ድምፁን የሰማነው ወይም ንግግር ያደረገ ሶስተኛው ጋብቻ ነው። ለምሳሌ
በስነ ፍጥረት ትምህርት ስንመለከት በኦሪት ዘፍጥረት ምዕራፍ 1 ላይ ስናይ እግዚአብሔር በመጀመሪያ ሰማይና ምድርን ሲፈጥር ሳይናገር ነው። ከዛም መላእክትን በዕለተ እሑድ የተፈጠሩትን ፍጥረታት በሙሉ ሲፈጥር ያው ሳይናገር ነው። በኋላ ግን ብርሃንን መጨረሻ ላይ ሲፈጥረው ለይኩን ብሎ ብርሃን ይሁን አለ የሚል ንግግር እንሰማለን። አንደኛው ንግግሩ የእግዚአብሔር ድምጽ የተሰማበት ይሄን ብርሃን ሲፈጥር ነው ማለት። ሁለተኛ ንግግሩ የእግዚአብሔር ድምጽ የተሰማ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በአርአያችንና በምሳሌያችን እንፍጠር በሚል ሁለተኛ ድምፁ ተሰማ። ከዛ በኋላ ሶስተኛ ንግግሩ አዳም ብቻውን ይሆን ዘንድ ልክ አይደለምና የምትረዳውን እንፍጠርለት የሚል ነገረ ጋብቻ ላይ ሶስተኛው የእግዚአብሔር ድምጽ የተሰማ ሶስተኛው ምስጢር ጋብቻ ላይ ነው ማለት ነው። እና በጣም ይገርመኛል እንግዲህ ጋብቻ ማለት የእግዚአብሔር ድምፁ የተሰማበት አንዱ መንገድ ነው ማለት ነው። ድምፁን የሰማ ነው በጋብቻ ነው ማለት ነው። ማለት ከሌሎቹ በተጨማሪ ጋብቻ ላይ ራሱ ንግግር አድርጓል፣ ውይይት አድርጓል። ማን? ሥላሴ እሱ ባወቀ አብ ወልድ መንፈስ ቅዱስ። እንግዲህ ጋብቻ አንድነት ሶስትነት ምስጢር ሁሉ የተነገረበት ነው ማለት ነው። መጀመሪያ ሰውን ባሪያችን በምሳሌያችን እንፍጠራሉና ሰውን ፈጠሩ በዕለተ ዓርብ። ከዛ በኋላ አዳም ብቻውን ምን ይሰራል? ብቻውን አይደለም። ምክንያቱም ምን ብለውታል? ብዙሁ ወተባዙሁ ወምልኡ ዋለ ምድር ምድርን ሙሏት የሚል ቃል ተናግሯል ሥላሴ። ከዛስ በምን መንገድ ነው የሚሞላው? በትዳር። ስለዚህ ምን እናደርግ? ብቻውን ይሆን ዘንድ አይገባም የሚል ቃል ደግሞ ተናገረ ማለት ነው። ስለዚህ የእግዚአብሔርን ድምፁን የሰማንበት አንዱ መንገድ ምንድነው? ጋብቻ ነው ማለት ነው። እና ነገረ ጋብቻ እግዚአብሔር እንደዚሁ ባወቀ የፈጠረው ወይም ደግሞ የመሰረተው የእግዚአብሔር ተቋም ነው። አሁን ትዳር ተቋም ነው። ብዙ ተቋማት ይመራሉ። ባለስልጣናት ተቋማትን ይመራሉ። የነሱ አመራር ችግር ያለበት ነው፣ ጉድለት ያለበት ነው። ትዳርን ግን እግዚአብሔር ነው የሚመራው። ደግሞ እግዚአብሔር የሚመራው ነገር ደግሞ ስርዓቱ የተጠናቀቀ የተጀመረ ብቻ ሳይሆን በመጀመሪያው ያለቀ ነው። ትዳር ማለት ሲጀምረው ጨርሶ ነው። እግዚአብሔር የመጀመሪያውን እስከ መጨረሻው አድርጎ ነው የሚሰጥና ምትረዳው ነው የሚረዱት አላለም። የሚገርመው ደግሞ አሁን አንዲት ሴት ብቻ ለአንድ ወንድ እንደሚያስፈልግ የምትረዳው እንድትቀርለት አለ። ስለዚህ የምታስፈልግ አንዲት ሴት ናት ማለት ነው። አሁን ሔዋን ከተፈጠረች በኋላ ሌላ እንደው አዳም ደካማ ነው ሌላ ወንድ አላሉ። አንዲት ሴት ላልጆ ነው በእግዚአብሔር በኩል ነው ማለት ነው። እና በጣም ይገርመኛል። ሁልጊዜ መጻሕፍት ሁሌ ቢቆፈሩ የማይጠገቡ ማዕድናት መሆናቸው የምናውቅባቸው የሚረዱት ሴቶች እንፍጠርለት አላሉ። አንዲትን ሴት ፈጠሩ። መጀመሪያ እኮ አዳምና ሔዋንን ብዙ ተባዙ የሚል ንግግር አለ። ከዛ በኋላ ግን የምትረዳው የሚል ደግሞ አለ። አሁን ይሄ ምንድነው የሚያሳየው ካለ አንደኛ ነገረ ጋብቻን እግዚአብሔር የመሰረተው ተቋም መሆኑን እናይበታለን። ሁለተኛ ለአንድ ወንድ አንዲት ሴት ለአንድ ሴት አንድ ወንድ እንደሚያስፈልግ የምትረዳው በሚል ቃል እናውቃለን ማለት ነው። ከዛ በኋላ እንግዲህ ለምንድን ነው እግዚአብሔር የምትረዳው ብሎ ተናግሮ አንዲት ሔዋንን የሰጠው? ትዳርን ለምን መሰረተ ሲባል ሁልጊዜ እንደሚነገረው ሶስት ነገሮች አሉ በትዳር ውስጥ ለሶስት ዓላማ ነው። ግን አሁን ሊቃውንቱ አራተኛ ይጨምሩበታል። አሁን ለምሳሌ የመጀመሪያው ከዝሙት ለመራቅ ነው። ሁልጊዜም አሁን አዳም እንግዲህ ብቻውን ሆኖ ሴት አላየ ምን አያውቅ። ግን ለምንድን ነው ማንን አይቶ በዝሙት ይነሳሳል ቢባል የሰው ስጋው ወይም ጠባዩ እንዲህ አይነት ፍትወት እንዳለበት እግዚአብሔር ያውቃል ማለት ነው። አሁን ዝሙተኝነት ያን ጊዜ ይስፋፋል ተብሎም አይደለም። ግን በአዳም የኛን መናገር በአዳም ምን ብሎታል? ብዙ ተባዙ ብሎታል። ሰው ከበዛ ከተባዛ ዘንድ ደግሞ ምን ይመጣል? አይን ማየት ይመጣል፣ ማማረጥ ይመጣል። ስለዚህ ያያት ላይ ፍትወት እንዳይነሳበት ወይም ካየችው ላይ ፍትወት ወይም ዝሙት እንዳይኖርባት እግዚአብሔር ምን አለ? አንዱን የጋብቻ ምስጢር ከዝሙት ለመራቅ አንድ ሴት አንድ ወንድ ተስማምቶ የሚኖሩ አይደለም። ሁለተኛው ዘር ለመተካት ምን ብሏል? ቅድም ያልነው ብዙ ተባዙ የሚለው ዘር መተካት። ሶስተኛው ለመረዳዳት ሔዋን አዳምን ትረዳዋለች፣ አዳም ሔዋንን ይረዳታል። ሚስት ባሏን ትረዳለች፣ ባል ሚስቱን ይረዳል። በምን ይረዳል? እንግዲህ ለምሳሌ በቤት ውስጥ አሁን የአዳምና ሔዋንን ብቻ ልናይ አይደለም። አሁን ቤት ውስጥ መረዳዳት የሚለው በተለይ በዚህ ዘመን የሚሰራው ሌሎቹ ከዝሙት ለመራቅ የሚለው ድርድር ውስጥ አይገባም። ከዛም ሲቀጥል ደግሞ ዘር ለመተካት የሚለውም ያለነው ከድርድር ውስጥ ይገባል። መረዳዳት ግን በዚህ ዘመን በጣም መተንተን ያለበት ነው። አሁን መረዳዳት ሲባል ሴት ወንድን ትረዳለች፣ ወንድ ሴትን ይረዳል። በምንድን ነው የሚረዳት? በድካሙ ትረዳዋለች፣ በድካሙ ይረዳታል። ከዛም አራተኛ ሊቃውንቱ የሚጨምሩበት ምንድነው? ለነገረ ድህነት ምክንያት እንዲሆን
አሁን ነገረ ድህነት ጋብቻ በራሱ የነገረ ድህነት ትምህርት የነገረ ድህነት ምንጭ ነው። ለዚህ ነው አሁን ወደ ሐዲስ ኪዳን ስንመጣ በተለይ ጋብቻ ነገረ ድህነት ነው። እነዚህ ሶስቱ እንዳለ ምሰሶች ናቸው። ተጨማሪ እንደ ግድግዳና እንደ ጣራ ሆኖ መደምደሚያ የምናደርገው ግን ምንድነው? ነገረ ድህነት አለበት በጋብቻ ውስጥ። ምን ይገኛል? ነገረ ድህነት እንዴት ሆኖ ሊሰጥ ይችላል ከተባለ ለምሳሌ እንዲሁ ከመቤታችን እንግዲህ ከአዳም ጀምሮ ያሉ ቅዱሳን ብለን የምንጠራቸው የጋብቻ ውጤቶች ናቸው። ደጉ ሁልጊዜም የእግዚአብሔርን ልክ በባህሪው ንጽህና በባህሪው ንጹህ ባህሪ መሆኑን የተናገረው አቤል የጋብቻ ውጤት ነው። በጋብቻ ውስጥ ክፋትም ክፉ ሰዎችም ይወለዳሉ። በነገራችን ላይ ጋብቻ ሲባል ሁልጊዜ ቅዱሳን ብቻ ይገኙበታል ማለት አይደለም። በአቤል አንጻር ቃየል ተገኝቷል። በሐዋርያት አንጻር በቅዱስ ጴጥሮስ አንጻር ደግሞ በሌላ በኩል ይሁዳ ተገኝቷል። በክፉዎች አንጻር መቼም በብሉይ ኪዳን እነ ፈርዖንን እናስባለን። ሌሎችንም በጣም ክፉ የሚባሉ ሰዎችን እናስባለን። ደግሞ ደጋጎችን ደግሞ እናስባለን። እና አብርሃምን እናስባለን። እነ ይስሐቅን እና ያዕቆብ እናስባለን። ከዛም ወደ አዲስ ኪዳን ስንመጣ እመቤታችን እናስባታለን። በምን ነው የምናስባት? በጋብቻ። ጋብቻ ዓላማው ሶስቱ ነገሮች በተጨማሪ ነገረ ድህነት ነው የሚለው እመቤታችን ላይ ይጀምራል። ለምሳሌ እንደው ከሐዲስ ኪዳን ያው እመቤታችን የሐዲስ ኪዳን ዋዜማ ስለሆነች የሐዲስ ኪዳን አይነተኛውን ክርስቶስን የምታመጣ ዋዜማው እመቤታችን ናት። ስለዚህ አሁን እመቤታችን ሐናና ኢያቄምን ስንመለከት እንግዲህ የጋብቻ ውጤቶች ናቸው። በጋብቻ ውስጥ ስርዓተ እግዚአብሔርን ጠብቀው ጋብቻቸውን ጠብቀው ከምንም በላይ እግዚአብሔር አንዲት ሐና ለአንዱ ኢያቄም ለአንዲት ሐና በቂ ነው የሚለውን ጠብቀው ሲኖሩ ሰማይና ምድር የማይችሉትን ጌታ የምትወልድ እመቤታችን እናስገኙ። ድንግል ማርያም የጋብቻ ውጤት ነው። ስለዚህ ነገረ ድህነት ጀመረ ማለት ነው። እንግዲህ እንዘርዝር ከተባለ ቅዱሳን ነቢያት በሙሉ ነገረ ድህነትን አይደል የተናገሩ? የምን ውጤቶች ናቸው? የጋብቻ ውጤቶች ናቸው። ከዛስ አሁን እኛ ምን ጀምረው እመቤታችን ላይ እንጀምር ነው። በጣም ሰፊ ስለሆነ